ሰላም ውድ የኢትዮ 2792 ዩቲዩብ ቻናል ተከታታዮች በሙሉ ዛሬ የምንመለከተው ደግሞ ሜይ 3 የሚወጣውን የዲቪ ውጤት እንዴት መመልከት እንችላለን የሚለውን ነው የምንመለከተው። የዲቪ ውጤቱን የምንመለከተው በስልካችንም ሊሆን ይችላል በኮምፒውተራችንም ሊሆን ይችላል። መጀመሪያ ወደ ክሮም እንሄዳለን ወይም ደግሞ ወደ ጉግል እንሄዳለን። ዘን እዚህ ጋር ዲቪ ፕሮግራም .state.gov 2026 ብለን ሰርች እናደርጋለን። ቻናላችን ለሌሎች እንዲደርስ ሰብስክራይብ ላይክ እያደረጋችሁ ከ10 ሰዓት በኋላ ይፋ ይደረጋል። ዲቪ ሊንኳን የማስቀምጥላችሁ ይሆናል ዲስክሪፕሽን ላይ። ዘን የራሳቸው ፖርታል ላይ ከገባን በኋላ እንደዚህ አይነት ዌብ ፔጅ ያመጣላችኋል። ዘን እዚህ ጋር ትሄዱና ቼክ ስታተስ የምትል ትኖራለች። ዘን ቼክ ስታተስ የምትለዋን ክሊክ ታደርጋላችሁ። ዘን ኮንቲኒዩ ዘን እዚህ ጋር ነምበራችንን እናስገባለን። ፎር ኤግዛምፕል ኮንፈርሜሽን ነምበር ትኬታችሁ ላይ አለ፣ የበፊት ትኬታችሁ ላይ። ዘን ይሄን ኮንፈርሜሽን በስትክክል ካስገባችሁ በኋላ ካፒታል ሌተር ከሆነ በካፒታል ሌተር ነው የምታስገቡት፣ ስሞል ሌተር ከሆነ ስሞል ሌተር እዛ ላይ እንዳለው ነው የምታስገቡት። ኮንፈርሜሽን ነምበር የሚል ትኬታችሁ ላይ ወይም ደግሞ ፕሪንት የተደረገው ትኬት ላይ ነው ይሄንን የምታገኙት። ዘን ፋሚሊ ኔም ማለት ላስት የፋሚሊ ስም ወይም ደግሞ የአባት ስም እሱን ኢንክሉድ ታደርጋላችሁ። የፋሚሊ ኔም ካስገባችሁ በኋላ ወይም ደግሞ የአባት ስም ታስገባላችሁ። ዘን year of birth የተወለዳችሁበት ዓመተ ምህረት እዛ ላይ ስትሞሉ year of birth ብሎ የሚያሳይ አለ። እሱን በስትክክል ካስገባችሁ በኋላ አውተንቲኬሽን አለ። አውተንቲኬሽኑን በስትክክል ታስገባላችሁ። XK እዚህ ጋር ከላይ የምትመለከቱት AU። ዘን ይሄንን ካስገባችሁ በኋላ ቀጥታ ምን ታረጋላችሁ? ሰብሚት ትሉታላችሁ። ሰብሚት ካላችሁ በኋላ ምን ትመለከታላችሁ? የዲቪ ሪዛልታችሁን የምትመለከቱ ይሆናል።